የሚዲያዎቹ እኮ ነው የሚገርም። የኛን ሐሳብ የኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ። ይሄ የኛ ሀገር ነው ትላል። የሰውየውን ገጠመኛ አስታውስከው? ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አለው። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ሂድ ከዛ ጣቢያ ግዛ ያለው። እምንኖረውና እምናየው የተለያየ ነው። ከቃለ መጠይቁ በፊት መንፈስሽ አመጣኔ ጋር በተዘጋ ኢንተርኔት ዜና ያሳየኝ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ። ያልኖርከው ምን ብለህ ነው የምትመክረው? ያው ሱቅ አላችሁ አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ፣ ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንዲህ ነው የምታውቀው መምከር ያለብህ። መንፈስ አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው።